እንኳን ለዛሬ ቀን አደረሰን። እርቅ ከራስ ደግሞ 23ኛው መርሃ ግብር ነው። ቀላል ጊዜ አይደለም። ባለፈው ሴሽናችን ላይ 4ኛ ዓመታችንን አክብረናል። ለዚህ ያደረሰን እግዚአብሔር ይመስገን። ምክንያቱም እርቅ ከራስን ስንጀምር ለበጎ ነገር ስለጀመርን በጎ ነገር ደግሞ አይከስምም ሁልጊዜምና ባለው ሰው ሁልጊዜም ሙሉ ነን እና ዝናቡ ቢረብሸንም እኛ ደግሞ አንረበሽም። ስለዚህ እንኳን ዘነበልን ወቅቱ ነው አይደል? እና እግዚአብሔር ይመስገን እንጀምራለን። በጣም ደስ ትላላችሁ። በእውነት አመሰግናለሁ። አንጋፋው አስተማሪ የነበረ ጋዜጠኛም የነበረ እንዲሁም ደራሲ አበራ ለማ ናቸው። እንግዲህ ሙያውን የጀመረው ከማስተማር ነው። ከዛ ጋዜጠኛም ነበረ፣ ደራሲም ነው። ከድርሰቶቹ ጥቂቶቹን ነው ያገኘሁት። ባዶነት፣ ትውስብ ያጫጭር ኖቭሎች ስብስብ ነው። ጥሎ ማለፍ፣ ኩርፊያና ፈገግታ፣ ወረራና መዋቅራዊ ዘር ማጥፋት፣ ግን ከዛም በላይ በጣም ብዙ ነገር ነው የጻፈው። በኑሮ ሀገር ደግሞ በሚኖርበት ጊዜ የደራሲያን ህብረትን የፈጠረ ጀግና ነው። እንግዲህ በሌላ ሀገር ሄዶ ማለት ነው። ብዙ ታሪኮች አሉት እና መጨረሻ ላይ እንደውም አሁን በቅርብ ጊዜ የህይወቱን ጉዞ ያጋራበት በምዕራፍ ተከፍሎ በጣም ትልቅ መጽሐፍ ለአምሱም ተቆንጥሮ ነው ከህይወቱ እንዲህም ተኖሯል የሚል በጣም የሚያስገርም ያነበባችሁ የምትደነቁበት፣ የምታለቅሱበት፣ የምትስቁበት በቃ ብዙ ነገር የምታረጉበት መጽሐፍ ጽፏል። አይውሽ መጥቶ ቢሆን ኖሮ ጥሩ ነበረ፣ ግን በሚቀጥለው ፕሮግራማችን በእርግጠኝነት እኔ የተወሰነ ኮፒ ይዤ እመጣለሁኝ። ፕራውድ ኦፍ ቢንግ ያንተ ዘመድ ኢትዮጵያዊ በመሆን በጣም ነው የምታኮራኝ። ስለዚህ መድረኩ ያንተ ነው። ሞቅ አድርጋችሁ ተቀበሉት። ሁላችሁም ሰላምታ አቀርባለሁ። እንዴት ናችሁ? የተማዋቅን እንግዲህ እዚህ ደርሰናል። ዝናቡም እያጨዋወተን የቀሩን ደቂቃዎች በጣም ጥሩም የሆኑ ብዙ ነገሮች እርስ በርስ የምንማማርበት እንደሚሆን ተስፋ አለኝ። ለዚህ ዝግጅትሽ ስለጋበዝሽኝ ፍጹሜ በጣም አመሰግናለሁ። ታፔ አመሰግናለሁ። እግዚአብሔር ይስጥልኝ። እና የምናነሳው ርዕሰ ጉዳይ ሁላችንም የሚመለከተን ነው። አንዱ ኤክስፐርት የሚሆንበት ሌላው ደግሞ አድማጭ የሚሆንበት አይነት አይደለም። ሁላችንም እኩል የምንለዋወጠውን ሐሳብ የምናራምድበት ርዕሰ ጉዳይ ነው። እርቅ ከራስ ጋር በጣም ወሳኝ የሆነ ነገር ነው። ይሄ እርቅ ከራስ ጋር በብዙ ነገር የሚታይ ነው። በብዙ ነገር የሚወሰድ ነው። በብዙ መልኩ የሚፈተሽ ነው እና የዛሬውን ቀንበብ አድርገን በልጆች ጉዳይ ላይ እንድናወራ፣ በልጆች አስተዳደግ ልጆቻችን ምን ይመስላሉ፣ የት ነው ያሉት፣ እኛ ከልጆቻችን ጋር እንዴት ነን የሚለውን እንድናወሳበት እንድንወያይበት ስለመረጠችልን ፍጹሜ እዛው ላይ እናተኩራለን። አዎ እኛ ልጆች ነበርን። የኔ መጽሐፍ ይሄ አዲሱ ሽፋኑ ላይ አንድ ትንሽ ልጅ እና አንድ ትልቅ ሽማግሌ ከፊት ተቀምጦ ይታያሉ። ያ ትንሹ ልጅ እኔ ነኝ። ልጅ ሆኜ የ5ኛ ክፍል ተማሪ ሆኜ ከፊት ያለሁት ደግሞ ዛሬ ያለሁት አበራ ነኝ። ትንሹ ልጅ የትልቁ ሰውዬ አባት ነው፣ የሱ ወላጅ ነው። ከዚያ ነው የተወለደው። ዛሬ እዚህ የደረሰው የ74 ዓመቱ ሽማግሌ ያ ሕፃን ልጅ ነው የወለደው። ያ ልጅ እንዴት ነው ያደገው? እንዴት ነው የኖረው? እንዴት ነው የተቀረጸው ብለን ስንጠይቅ በገጠር ውስጥ እዚህም አዲስ አበባ መጥቼ በ40ዎቹ መጨረሻ ላይ ኖሬያለሁ። ኩራዝ ይዤ
ጧፍ ይዤ እራት አብልቼ ነው ያደግኩት። ፊቴን ወደ ግድግዳ ዙሬ እሱ ከተገባደደ በኋላ ደግሞ መጀመሪያም እጅ አስታጥቤ ያለው መጨረሻ ላይም እጅ አስታጥቤ አንድ ጉርሻ ወርሼ ስጦታ ተሰጥቶኝ መጨረሻ ላይ ምግብ ወደ መብላት እንሄዳለን ልጆች። የኔታ ጋር ስንሄድ ደግሞ የኔታ በእርሶ ጉሮሮ ጠጅ እንቆርቆር፣ በእኛ ጉሮሮ አጥንት እንጨት ይቀርቀር እያልን ያደግነው። ትህትናችን ይህን ያህል የጎላ ሆኖ ያደግነው። ያን ስንላቸው የኔታ ጭራቸው እንዲች ያወዛወዙ ደስ እያላቸው እየሰሙን ምን ይዘን ሄደን ነው? የአክፋ ይዘን ሄደን ነው ለየኔታ። አክፋዩን በምንሰጥበት ጊዜ ነው ይሄንን ቃል ምን ሰነዝረው ደስ ብሏቸው ተባረክ ልጄ ተባረክ እንዲህ ይሉንና ተመርቀን በቃ መንፈሳችን ታድሶ ወደ ቤት እንመለሳለን፣ እንገባለን። ስናድግ አንድ ጥፋት መንገድ ላይ የሚያልፍ የጎረቤት ሰው ወይንም በእድሜው ገፋ ያለ ሰው ቢያይ ጥፋት ስናጠፋ ጠርቶ ገስጾን አንዳንዴም ኮርኩሞን ቆንጥጦን ያልፋል። የሰው ልጅ መጣው ምናምን ብሎ የሚሸማቀቅበት ነገር አልነበረም። ያንን አሜን ብለን ተቀብለን ያደግነው። የዛሬውን ልጅ እስቲ ሞክሩታ። እንኳን ጎረቤት እንኳን መንገደኛ ወላጅ አይነካውም። ኖርዌይ ላይ እስከ 18 እኔ እዛ ነው 30 ምናምን ዓመት አሁን የኖርኩት። እንኳን 18 ዓመት እስኪሞላው ድረስ ልጁ ከቤት እስኪወጣ ድረስ ወይ ልጅቷ እስክትወጣ ድረስ እንኳን ጆሮውን ልንቆነጥጠው ልንገስጸው ምን ልንለው ምንም አይነት ነገር መተንፈስ አንችልም። እያለ ነው ወላጅ የሚኖረው የሚያሳድገው። ምክንያቱም ልጁ በቀላሉ ለጋሽ ፖሊስ ደውሎ ይናገራል። ትምህርት ቤት ሄዶ ለአስተማሪዎች ይናገራል። አስተማሪ ከተናገረ ደግሞ የህፃናት አድን ባርንቨርን ይባላል በእነሱ ቋንቋ፣ ለህፃናት አድን ድርጅት በቃ ድርጅት ይናገራል ጠርቶ ይሄ ልጅ እንዲህ ያለ በደል ይደርስበታል ቤት ውስጥ እየደረሰበት ነውና ፕሮቴክት አድርጉት፣ ሪሃቢሊቴት አድርጉት፣ የስነ ልቡና ድጋፍ ስጡት ተብሎ ይነገራል። ከዛ ወላጅ ይመጣና ስራውን ትቶ ሲወቀስ ሲመረመር ይውላል። ደመኛ በቃ ኢንተሮጌሽን ነው፣ የመርማሪ ፖሊስ ጥያቄ አይነት ነገር ነው የሚሆነው። ለምንድን ነው ልጅህን የምታደርገው? ልጁ ብዙ ጊዜ ከዛ ልጁን ለብቻ ሲያነጋግሩ ደግሞ ልጁ ልጅ ነው ይሞቀዋል፣ ነገሩ ደስ ይለዋል እና የባሰውን እያከረረው ይሄዳል። ዙሮ እያከረረው እንደዚህ አይነት አስተዳደግ ነው እዚህ በወዲህኛው ዘመን ያለው ልጅ የሚባለው ምን እንደሚሆን። ስለዚህ የኖርዌይ ወላጅ ምን ያደርጋል? እባክህ አምላኬ ያን 18 ዓመት አንጋው አምጣው ቶሎ ይውጣልኝ ቶሎ ትውጣልኝ ነው። ያው የታወቀ ነው። ዶክተር አሜሪካን ሀገር ይኖራል፣ እሱም የተረዳው ነገር ይኖራል፣ ይነግረናል። ቦይፍሬንድ ይዛባችሁ ብትመጣ ምንም ማድረጋችሁ ነው። ወንድየውም ይዞ ገርልፍሬንድ ቢመጣ ምንም መናገር አይቻልም። በቃ ያስካሪንግ እርቲክ ፖሊሲ ይላል። ፖሊስ ነው ደውዬ የምነግረው ይላል። አንድ ነገር ብትናገር ለህፃናት አድን ደውዬ ነው የምናገረው ይላል። በዚህ ያስፈራራ ነው ወላጅን የሚኖረው። በጣም ከባድ ነው። እንደዚህ አይነት ሰቆቃን ነው ያለው። እኛ ግን ስናድግ እንዲህ አልነበረም። የአያቶቻችንን መቋሚያ ከዘራ በርኖስ ወይንም ካባ ይዘን ቤተክርስቲያን ደጃፍ ቆመን አብረን አስቀድሰን ዳዊታቸውን ተሸክመን ነው ያገለገል ነው። በዛ አይነት ነው የምንመጣ ወደ ቤት። ሽማግሌ ሲመጣ እንግዳ ሲመጣ ወላጆቻችንን እግር አጥበን ስመን ነው ያደግነው።
እግር አጥበን ስመን ነው። እንግዲህ ልብ በሉ ባላገር ውስጥ ተወልደን ያደግን ልጆች ቦት ነው ብዙ ጊዜ የሚጫመቱት። የቦት ጫማን እንግዲህ ሽታውን መገመት ትችላላችሁ። እሱ ወጥቶ እሱን ስናጥብ ምን አይነት እግር እንደምናጥብ አስተውሉ። እሱን ስመን ነው መጨረሻ ላይ ተባረክ ልጄ እንጀራ ይስጥህ ምናምን ተብለን እንሄዳለን። በቃ ያ ራሱ ሽታው እስከ ዛሬ ድረስ እንትን ይለኛል። የሚገርም ነገር ነው። ምን አይነት ቃና እንደነበረ ይሄ እስከ ዛሬ ይሰማኛል። ትዝ ሲለኝ እንደዚህ ሆነን ያደግነው። ሲልኩን ወዴት ሲጠሩን አቤትም መደበኛ የልጆች ታስክ ነው። ለምን ጠራኸኝ? ለምን ወደዚህ አንድ ቦታ ላከኝ? በዛ ዘመን የሚሞከርም የሚባልም አይደለም። ደፈረ ባለገ ተብሎ አለንጋ ነው የሚከተለው። አለንጋና የድሮ ልጆች በጣም ወዳጆች ነን። ተፋቅረን ነው የምንኖረው። ይሄን እየተመዛዘን ነው የምንኖረው የነበረው እና እንደዛ ነው። ከባድ ነበረ። እንግዲህ ልጅነታችንን ያጎለበቱ ነገሮች ነበሩ፣ የሚያግዙ ስርዓት ይዘን እንድናደግና ጨዋ ልጆች እንድንሆን የሚያግዙ ብዙ ነገሮች ነበሩ በዛ ዘመን፣ ዛሬ የሌሉ። የሚያስገርም ነገር የግብረ ገብነት ትምህርት፣ የሞራል ትምህርት የሚባል ነበረ። በመደበኛ ትምህርትነት ፔሪድ ተፈጥሮለት ተሰርቶለት በየቀኑ ግብረ ገብ ከሁለተኛ ክፍል ጀምረን እየተማርን ነው ያደግነው። የኔታ ወይንም የግብረ ገብ አስተማሪ ተመድቦ መደበኛ አስተማሪ ያስተማሩን ነው ያደግነው። ሰውየው በየቀኑ እኛን ሊገነቡ የሚችሉ ነገር እያቀዱ ቀምሞ ይዘው መጥተው ነው የሚያጎርሱ። ያንን ደስ ብሎን 45 ደቂቃዋን ተምረን ተርተን ደብተር አለ፣ ደብተር ላይ ፈተናም አለው፣ የግብረ ገብ ትምህርት አለው። ሰርቲፊኬታችን ላይ ግብረ ገብነት የሚል አለ፣ አንዱ የሚሞላው ማርክ የሚሞላበት። ትዝ ይላችኋል የድሮ ሰዎች? ይሄን እንዳትረሱ። ዛሬ የሌለ ነገር እሱ ትልቅ ግንባታ በእኛ ላይ ይሰራል። እንደ ቦይ ስካውት የመሰለ ክበብ ቦይ ስካውቲንግ ውስጥ ምንድነው ግብራችን የነበረው? ትልቁ ነገር አገር ለሀገር መቆርቆር፣ ለሀገር ዘብ መቆም። በቃ በጎ ፈቃድ የሲቪል ወታደር ሆነን ነው እኛ የሰለጠነው። ስነ ስርዓት ተምረን ጨዋ ዜጋ እንድንሆን ተደርገን በየመንደር ውስጥ በየሰፈር ውስጥ ያሉ አሮጊት ሽማግሌዎችን የፈረሰ ቤታቸውን እየጠገነን፣ የፈረሰ ድልድይ ካየን ድልድይ ጠግነን፣ መረዳት ያለባቸው እናት ቢኖሩ ሽማግሌ ቢኖሩ እየረዳናቸው ህይወታቸው ላይ እገዛ እያደረግን እና በጣም ደሞዝ የሌለው ወይንም ለየት ያለ ማዕረግ ትሩፕ ሊደር እንባላለን። ሌላ ማዕረጎች አሉ። እኔ ትሩፕ ሊደር ማዕረግ ደርሼ ነበር። እዚህ በተስፋዬ እጅ የገባው መጽሐፍ ላይ ለህይወት ታሪኬ ላይ ሰፊ ቦታ ሰጥቼዋለሁ። ስካውቲንግ እንዴት እንደሰራ እና አንድ ትሩፕ ሊደር ምን ሊያከናውን ግዴታ እንደነበረበት በራሴ ኤክስፒሪየንስ ላይ እዛ ይጻፍኩት አለ። የዛሬው ዝነኛ ወንጪ ላይ የገጠመኝ ቢቀላል አይደለም። እንደዛ አይነት ነገር አሳልፈናል። እሱ ይገነባናል። ጥሩ ዜጎች ሆነን ጥሩ ልጆች ሆነን እንድንወጣ ቦይ ስካውቲንግ በጣም አግዞናል፣ ይረዳን ነበረ። ዘንድሮ የለም፣ አሁን የለም። ይሄ እንዲህ ያለ ነገር የለም። የስፖርት ክበቦች በተለያየ በቮሊቦል፣ በእግር ኳስ፣ በባስኬት በእንዲህ ተከፋፍለን ልጆች እዛ ላይ ትኩረት ሰጥተን
ከመጥፎ ቦታ ከየጫት ቤቱ ከየመጠጥ ቤቱ አካባቢ ርቀን እንድናድግ ስፖርቱ በጣም ያግዘን ነበረ እና የስፖርት ክበብ በትምህርት ቤቶች ውስጥ እንደ መደበኛ ይቋቋም ነበር። የስዕል ክበብ፣ የቲያትርና ሙዚቃ ክበብ እነዚህ እና ሌላው የበጎ አድራጎት ክበብ የሚባል ነበረ። ስለ በጎ ስራ የሚያስብ በጣም አብዛኛውን በቃ በጎ ነገር እንስራ ተብሎ ታቅዶ ምን በጎ ስራ እየሰራ የክበቡ አባል የሆነ ተማሪ ከዓመት ዓመት እንደሚገፋ የትምህርት ቤት ህይወቱን እንደሚገፋ የሚያጸና ክበብ ነበረ። ብዙ ደጋግ ነገሮችን ያሰራል። እንደሱ ያለ ነገር ነበረ። አሁን የለም። የወጣቶች አገልግሎት ድርጅት የሚባል ተቋቁሞ ነበረ በ62 ዓመተ ምህረት ወዲህ 62 63 እስከ 64 እና መጨረሻ ላይ 65ም ሆኖ አብዮቱ ሲፈነዳ አብሮ ጉዳዩ ፈንድቶ ቀረ። በቃ አበቃለት። የወጣቶች አገልግሎት ድርጅት ሴቶችንም ወንዶችንም የሚያሳትፍ ክረምት ሲሆን ከየትምህርት ቤቱ ምርጥ የተባሉ በጎ እድገት ወይም በጎ ሰብዕና ያላቸው ወጣቶች እየተመለመሉ ደብረ ዘይት ላይ ሄዶ 2 ወር ሙሉ ስልጠና ይሰጣቸው ነበር። ወደ ህብረተሰቡ ሲመለሱ በጎ ነገር ልክ ስካውቲንግ ላይ እንደምንሰራ አይነት እንዲሰሩ ይታነጹ ነበር ወጣቶች። ዛሬ እንዲህ ያለ ግብር የለም፣ እንዲህ ያለ ነገር የለም እና ይሄ እኛን ገንብቶናል። በዛ ዘመን የነበርነው ልጆች አሁን የለም። ይሄ መሟላት አለበት ብለን እናስባለን። እንግዲህ ማህበራዊ ህጎች የተጣሰበት ዘመን ላይ ደርሰናል። አሁን የሶሻል ኖርምስ የሚባለው ነገር እሱ ተጥሷል። በቃ ትንሹ ልጅ ጎረምሳው በቃ ቲኔጁ ሁሉ ሽማግሌው ሲገላምጠው ሲሰድበው አንተ እያለ ሲለው ነው የሚታየው። አንቱ የሚባል ቃል እየጠፋ ነው ያለው አሁን ሰዓት። አንቱ የምትባል ቃል በዚህ ጄኔሬሽን ውስጥ እየጠፋ ነው ያለው። በጣም የሚያስቀየም። እኛ በአማርኛ ቋንቋ የምንጠቀም፣ በትግርኛ የምንጠቀም፣ በኦሮምኛ የምንጠቀም ሰዎች በሌሎችም ቋንቋ ሊኖር ይችላል። እኔ እንደ ሶስቱን ቋንቋዎች ስለማወቅ ነው ማነሳው። እንደ ምሳሌ አንቱ የሚለው ማህበራዊ ህጋጌ አለ፣ ሶሻል ኖርምስ አለ። ያለዚያ መግባባት አይቻልም። ሽማግሌውን ከወጣቱ፣ ወጣቱን ከልጁ ከህፃኑ የሚለየው አነጋገር አለ፣ የተገነባ ነው። ያ ተከብሮ የኖረ ባህላችን ነው። ተከብሮ የኖረ መገለጫችን ነው። አሁን ፈረንሳይ ሀገር ፈረንሳዮች ጋር ብትሄዱ እነዚህ ልክ እንደ አሁን እንደ አማርኛ እንደ ትግርኛ እና እንደ ኦሮምኛ ሁሉ የተከበረ ነው። ይሄ ቡዜት ነው የሚለው፣ እርሶ ነው የሚለው ሲያነጋግር እንጂ አንተ አይልም፣ ቱ አይልም ብሎ ተነስቶ ቡዜት አክብሮ ነው የሚናገረው። ፈረንሳይኛም ይሄንን አክብሮ የሚኖር ቋንቋ ነው በዓለም ላይ። እንግሊዝኛ የለውም ወርዛት ማተር። ሌሎችም ቋንቋዎች የአውሮፓና የላቲን አሜሪካ ቋንቋዎች ላይኖራቸው ይችላል። እኛ ግን አለን። ያንን አሴታችንን እየጣልን ያለ ነው። ይሄ ትውልድ በፍጹም ከስርዓት ውጪ እየወጣ ነው በዚህ ረገድ። ይሄ የሚያሳስበን ነገር ነው። በጣም ያሳስበን ነው። የሃይማኖት አባቶች ትኩረት በሚያስገርም ሁኔታ አዝናለሁ። ይሄን ስናገር እያዘንኩ ነው። ቢዝነስ ላይ ነው ትኩረታቸው። አሁን ቢዝነስ ላይ እየተሯሯጡ ነው ያሉት። በየቤተ ክርስቲያናቸው በር ላይ ኪዮስኮች ከፍቶ እሷም መሸቀል ማከራየት እና ኪሳቸውን መሙላት ምናምን
ልዩ አይነት ዲሉክስ መኪና ባለቤቶች ሆነው ሲሽከረከሩ እና የወርቅ መስቀል ምናምን እንደዚህ አይነት ሀይንትን በቃ እንደዚህ አይነት ፕሬስቲጅ የሆነ ላይፍ መኖር ላይ ነው እንጂ ወጣቱን የማስተማር ግብረ ገብነትን ስርዓትን ማስተማር የለም፣ ምንም የለም። በእነሱ በኩል ትልቅ ፌለሪቲ እየተፈጠረ ነው ያለው። እነሱ ወደ ቢዝነስ ተሰማርተዋል። ነፍስ አባት የሚሆነው ሁሉ ለቢዝነስ ነው እንጂ እውነት እሱ ራሱ የጽድቅ ስራ ሰርቶ እኔን ሊያጸድቀኝ አይደለም። ግብሩ ሌላ ነው የሚሰራው፣ በግብሩ የሚገለጸው ሌላ ነው። መጀመሪያ ያልጸደቀ ነፍስ ሌላውን ሊያጸድቀው አይችልም። ለጽድቅ የሚያበቃ ምግባር እና ግብር ማሳየት ያስፈልጋል። በአሁን ዘመን ያለው ያ ሰራዊት እዚህ አካባቢ ያሉት እየወረዱ ነው ያሉት። ለራሳቸውም እውነት ከእግዚአብሔር ጋር ባይጣሉ ጥሩ ነው። ቢነቁ እና ቢስተካከሉ በጣም ጥሩ ነው እና ወጣቱ ላይ ቢሰሩ ትልቅ ነገር ነው። በጣም ትልቅ ነገር ነው። ትምህርት ቤቶች አቃፊ ክበቦችን ማቋቋም አለባቸው። ቅድም ያነሳናቸው እንደ ስካውቲንግ የመሰለ በከሪኩለም ውስጥም ግብረ ገብነት እንደዚህ እነዚህን የመሳሰሉ ሰብጀክቶች ሃይማኖት አበውን የመሳሰለ ወይንም በጎ አድራጎት ክበብ የምንለውን የነበረውን ዝነኛ ብዙ ደጋግ ቸር ስራ የምንሰራበት እንደዚህ አይነት ክበቦች ላይ በጣም ትኩረት መስጠትና ወጣቶቹን እዛ ውስጥ ሞር ገብተው አገራዊ የሆነ ተዋጽኦአቸው ከፍ እንዲል ቢያግዟቸው በጣም ጥሩ ነው ብዬ እላለሁ። እንግዲህ የወላጆችም የአንዳንድ ወላጆችም ደንታቢስነት መዘንጋት የለበትም። ግድ የሌለው ወላጅ አለ። ራሱ ወዶ የወለደው ልጅ ዝም ብሎ በድሉ ይደግም ይባላል እኛ ሀገር አባባል። በዛው መልክ ይተውታል ዝም ብሎ በቃ ስርዓት ሲያጣ ለአባቱም ማይታዘዝ፣ ለእናቱም ማይታዘዝ፣ ለመምህሩም ማይታዘዝ፣ ለጎረቤት ለህብረተሰቡ ማይታዘዝ ልጅ ዝም ብሎ ሲወለጋገድ ጨረሻ ጫት ሰፈር ይገኛል፣ አረቄ ካቲካላ ሰፈር ይገኛል። እንደዛ ወድቆ እና ከራስ ጋር በጣም ወላጆች መታረቅ አለባቸው። ወጣቶቻችን ልጆቻችን ከራሳቸው ጋር የሚታረቁበትን ይሄ ሞልድ የሚያደርጋቸውን ሲስተሞች መዘርጋት አለበት፣ መታገዝ አለባቸው። ይሄንን ነው ማለት የምፈልገው። ከዚህ በላይ ጊዜያችሁን አልፈጅም። እግዚአብሔር ይስጥልኝ ስላዳመጣችሁ።